በመጀመሪያ ከማስተርስ ተመራቂዎች እንጀምራለን። ወንድማችን ፓስተር ብሩክ የመጀመሪያው ተጠሪ ይሆናል። በመቀጠል እህት እስከዳር ጋሻው፣ በመቀጠል ወንድማችን ወጋየው ታምራት፣ የመጀመሪያው ወንድማችን ብሩኬ ከዚሁ ከጣሊያን ነው። እህታችን እስከዳር ከስዊዘርላንድ ነው የመጣችው። ወንድማችን ወጋየውም ከስዊዘርላንድ ነው የመጣው። ሌሎች አንድ ከጀርመን፣ አንድ ከኡጋንዳ፣ አንድ ከሆላንድ ማስተርስ የተመረቁ 3 ተማሪዎች የነሱ ባች የነበሩት በአጋጣሚ በተለያየ የሥራ ምክንያት ኢትዮጵያ ስለነበሩ ዘንድሮ ከተመረቁት የ2025 ኢትዮጵያ ካሉ ተመራቂዎች ጋር እዛ ተመርቀዋል። በድምሩ 6 የማስተር ተማሪዎች ነበሩ። በመቀጠል የባችለር ተመራቂዎችን ስም እጠራለሁኝ። ወንድማችን አቤል አደም ከጀርመን፣ በመቀጠል እህታችን አመለወርቅ ፈድሉ ከጀርመን ሚዩኒክ፣ በመቀጠል ወንድማችን በዳሳ ከስዊድን፣ በመቀጠል ወንድማችን ቦጃ ከኤድመንተን ካናዳ፣ በመቀጠል ወንድም ዳንኤል ከጀርመን፣ በመቀጠል ወንድማችን ደበበ ከጣሊያን፣ ወንድማችን ኤፍሬም ከጣሊያን፣ በመቀጠል ወንድማችን እስራኤል ከኢትዮ ኢጣሊያን ግማሽ እዚህ ግማሽ እዛ
በመቀጠል እህታችን ፍሬህይወት ከጀርመን በመቀጠል ወንድማችን ሁምኔሳ ከእንግሊዝ ሀገር በመቀጠል ፓስተር ለገሰ ከኢጣሊያን በመቀጠል እህታችን ራሄል በትሩ ከጣሊያን በመቀጠል እህታችን ራሄል ምስጢረ ከኦስትሪያ በመቀጠል እህታችን ሰላም አለሙ ከጀርመን በመቀጠል እህታችን ሰላም በቀለ ከጣሊያን በመቀጠል ወንድማችን ታዲዮስ ከኢጣሊያን በመቀጠል እህታችን ታፈራው ወልዴ ከኤድመንተን ካናዳ በመቀጠል ወንድማችን ተስፋዬ ወንዶሰን ከኢጣሊያን በመቀጠል ወንድማችን ይሁን በላይ ከስዊድን በመቀጠል ወንድማችን ዮሐንስ ሀብቴ ከጀርመን
እሺ ተማሪዎችን አስመርቀን ጨርሰናል። ሁላችሁ ትቆማላችሁ ባላችሁበት። አሁን መመረቃችሁን የምናበስርበት መነሳነሳችሁንም የምታዞሩበት ከቀኝ ወደ ግራ ነው የምታዞሩት። ስለዚህ ቀኝ ላይ ያለውን እሺ አሁን መነሳነሳችሁን አዙራችኋል፣ ሰርቲፊኬታችሁንም ተቀብላችኋል። ስለዚህ ሲሰጥ የነበረውን ትምህርት በሚገባ በመከታተል አሳይመንቶቻችሁን በሚገባ በመስራት ከሆምወርክ እስከ ሚድተርም እስከ ፋይናል ኤግዛም እስከ ዲዘርቴሽናችሁ ወይም ቴሲሳችሁ በመስራት በትምህርት ቤቱ አካዳሚክ ኮሚሽን ቀርቦ ከታየ በኋላ በሃይስት ኦፊሱ በአካዳሚክ ሴኔቱ ከጸደቀ በኋላ ዛሬ በፕሬዝዳንቱና በሬጅስትራሩ ፊርማና ማህተም ተረጋግጦ መመረቃችሁን እና ለስራ መብቃታችሁን ከታችኛው ወደ ላይኛው መተላለፋችሁን በአብ በወልድ በመንፈስ ቅዱስ ስም አበስራለሁ። ከዛሬ ጀምሮ ዲግሪያችሁን ከነሙሉ ክብሩ ከነሙሉ ኃላፊነቱ ከነሙሉ ተጠያቂነቱ እና ከነሙሉ ተልኮ መቀበላችሁን ገልጽላችኋለሁ። እግዚአብሔር መጪውን ዘመን ይባርክላችሁ። ተመርቃችኋል። እንኳን ደስ አላችሁ። ደስታችንን መግለጽ እንችላለን። እግዚአብሔር ስም የተባረከ ይሁን። ትቀመጣላችሁ። ፕሮፌሰር ከመቀመጣቸው በፊት ይህ ፕሮግራም እንዲሳካ ጊዜያቸውን ጉልበታቸውን የሰጡን የተለያዩ ወገኖች አሉ። ለነዚህ ደግሞ ሊድስታር ዩኒቨርሲቲ ክርስቲያን ዩኒቨርሲቲ የምስጋናም የእውቅናም ሰርቲፊኬት የምስክር ወረቀት አዘጋጅቷል። ስለዚህም ይህንን ፕሮፌሰር ይሰጡልናል። የሻሎም ኢንተርናሽናል ቸርች ኦፍ ክራይስት ኢን ሚላን ቸርች ተወካይ ወደዚህ መጥተው እንዲቀበሉ ጋብዛለሁ። በተጨማሪም ደግሞ ይህንን የመሰለ ቸርች ሰጥተውን ጊዜውን የራሳቸውን ፕሮግራም እንኳን አቋርጠው ለኛ ቅድሚያ ሰጥተውን ይህን የረዱን ወንድሞቻችን ፉል ጎስፔል ቸርች ኦፍ ሚላኖ ተወካይ መጥታችሁ እንድትቀበሉ ጠይቃለሁ። በመቀጠል በዚህ ይህንን የተማሪዎችን ጉዳይ ሲያስተባብሩ የነበሩ 5 የኮሚቴ አባላት አሉ። እነዚህ የኮሚቴ አባላት ብዙ ጊዜያቸውን ሰጥተዋል። በየምሽቱ በየ2 ቀኑ በየ3 ቀኑ ይሰበሰባሉ። የተለያየ አገልግሎት ሲያገለግሉ ነበር። ይህ ዲሳካል እንዲደምቅ ያደረጉ ስለሆነ እነዚህ ወንድሞቻችንንም ሊድስታር ክርስቲያን ዩኒቨርሲቲ እውቅና ሊሰጣቸው ምስጋናውን ሊያቀርብላቸው ሰርቲፊኬት አዘጋጅቶላቸዋል። ወንድማችን ፓስተር ለገሰ አለሙ ወንድማችን ፓስተር ብሩክ ኃይለ ሚካኤል
እህታችን ሰላም አለሙ በመቀጠል ወንድማችን ወጋየው ታምራት ያው ሰው ራሱን መሸለም ስለማይፈቀድለት እንዴት ነው አሸናፊ አይገባውም? ማንም ሰው ለሚሰጠው ኃላፊነት ታምኖ የሚሰጠውን አገልግሎት ተቀብሎ ራሱን ዝቅ አድርጎ በትጋት ሲያገለግል ሽልማት ይገባል እና ይሄንን ሽልማት እኛ ያሰብነው ከዚህ በላይ ነው። እሱ ይመጣል፣ ጊዜው ይደርሳል። ግን ጊዜው እስኪደርስ እኛ ይሄንን ሰርቲፊኬት ላንተ መስጠት እንፈልጋለን። አንተ ለኛ ትልቅ ተወካያችን፣ ወንድማችን፣ አስተባባሪያችን ነህ። በአውሮፓ ምድር ሰንጥቀን እንድንገባ እግዚአብሔር አንተን ድልድይ ስላደረገ እግዚአብሔርን እናመሰግናለን። ስለዚህ ይሄንን ሰርቲፊኬት በደስታና በክብር እናቀርባለን። እናንተ ደግሞ በጭብጨባ ተቀበሉልኝ። እግዚአብሔር ስም የተባረከ ይሁን። ፕሮግራማችንን እያጠናቀቅን ነው። እህታችን መጀመሪያ ፕሮግራም የመራሽው እህቴ ወደዚህ ብቅቲና ፕሮግራማችንን ስለረዳን እግዚአብሔር ስላገዘን እግዚአብሔር አብሮን ስለነበረ ሙሉ እግዚአብሔርን ታመሰግንልና እንጨርሳለን። ከዛ በፊት አጠር ያለች ጊዜ እሷ እስክትዘጋጅና እስክትወጣ ተማሪዎች የዘንድሮ ተመራቂ ተማሪዎች በግል ልንሰጥ ልናስባቸው ልናስታውሳቸው የምንፈልጋቸው ወገኖች አሉና እድል ስጠን ጊዜ ስጠን ያሉ ስለሆነ እህቴ ሰላም የት ነው ያለችው? ሰላም አለሙ ወደዚህ ትመጣና እንግዲህ ምን እንዳሰቡ ምን እንደማድረግ እንደፈለጉ ትገልጽልናለች። እሺ እግዚአብሔር አምላክ የተባረከ ይሁን። በመካከላችን እንግዲህ በማስተማር እኛን የተጉ ብዙ ሰዎች አሉ። ለሁሉም መሸለም ይከብዳል። ግን እግዚአብሔር ይባርካችሁ ልንላቸው የምንፈልገው ጊዜያቸውን መስዋዕት አድርገው በተለየ ሁኔታ በብዙ መሰጠት ያገለገሉንን የተወሰኑ ሰዎችን እንግዲህ ሴሌክት አድርገን ጌታ ይባርካችሁ ልንላቸው ወደን ከተማሪዎች እንግዲህ አስተባብረን ያዘጋጀነው ስጦታ ነው። ፓስተር ለጌን ወደዚህ ጠራና ስጦታውን ይሰጥልናል። በመጀመሪያ ለሊድስታር ዩኒቨርሲቲ መስራችና መሪ ቻንስለር ለሆኑት ለቄስ ፕሮፌሰር ገመቺስ ይህን ትምህርት ቤት አዘጋጅተው ብዙ ሰዎችን በዚህ ዕውቀት ለክርስቶስ ለማሳደግ እግዚአብሔር ይህንን እንዲያዘጋጁ ስለረዳው ጌታ ይባርኮት ልንሎት እንወዳለን። ጌታ ይባርኮት። የሊድስታር ሎጎ ያለበት ነው። እሺ ለትምህርት ቤቱ ለሊድስታር ዩኒቨርሲቲ ዳይሬክተር ለሆኑት ዛሬ በመካከላችን ቢገኙ በጣም እንወድ የነበረው ግን ባለመኖራቸው በጣም ያዘን ነው
ለፕሮፌሰር ዘሪሁን በተወካይ እንግዲህ አሽዬት ይቀበልልናል። እሳቸው የሉም። ለፕሮፌሰር ዘሪሁን እንዲሁም እህታችን እስከዳር ስለሷ ምንም ቃላት የለንም። ትላማታ በነበረው ሁኔታ ብዙ ስለሷ አውርተንም ልንጠግብ አንችልም። እስከዳር ከተሰጣት በላይ አልፋ የምትሄድ የሊድስታር ሬጅስትሬሽን ናት። ግን በቀን ብደውሉላት፣ በማታ ብደውሉላት፣ በሌሊት ስራዋን በአግባቡ የምትሰራ እኛን ሁላችንም እዚህ እንድንደርስ ትልቅ አስተዋጽኦ ያደረገችልን እህታችን እስከዳርን በተማሪዎች ስም ቴንኪው ልንላት እንፈልጋለን። በመካከላችን ብትኖር በጣም ደስ ይለን ነበር። እስከዳርዬ የለችም። ይሄ ቪዲዮ ይደርስሻል። ጌታ ኢየሱስ አብዝቶ ይባርክሽ። ለተወካይ ለአሼ ይገባታል። ለሌላ ደግሞ ስለሱም ቋንቋ ነው የሚያጥረን። ከአቅማችን በላይ እኛ ሁላችን እዚህ ለመድረሳችን የኢሮፕ ነዋሪ ነው። የኢሮፕን ኑሮ ያውቀዋል። ሁላችን የሙሉ ጊዜ አገልጋዮች፣ የሙሉ ጊዜ ተማሪዎች፣ የሙሉ ጊዜ ወላጆች፣ የሙሉ ጊዜ ሁሉ ነገራችን የሙሉ ጊዜ ነው አይደለ? እንደ ኢሮፕ ተማሪዎች የኢሮፕ ተማሪዎች እዚህ ጋር እንዲደርሱ ትልቅ አስተዋጽኦ ነው ያደረገልን። በቀን ቢሆን እሱንም በማታ ቢሆን ብንቆጣው ምን ብንለው እየተቆጣም እየገሰጸም እንድንከታተል እንዳናቋርጥ ፈተናችንን በአግባቡ እንድንሰራ በብዙ የረዳንን ቃል የለኝም። አሼ እግዚአብሔር ይባርክ ወንድማችን አሼ። በኢትዮጵያ ነዋሪነቱ የሆነ የሊድስታር ዩኒቨርሲቲን የዩሮፕን ለተወሰነ ጊዜ ኦርጋናይዝ ያደረገው ወንድማችን ፓስተር የዚህ ዓለምንም ቴንኪው ልንለው እንፈልጋለን። ጌታ ይባርከው። በመጨረሻም በጣም የምንማራቸውን ትምህርቶች በአውዲዮ እየቀዳልን እንደምታውቁት አንዳንዶቻችን ስራ ላይ ሆነን ነው የምንማረው። ስለዚህ በተመቸን ሰዓት ቅጁን እንድንሰማ ቁጭ ብሎ አስተካክሎ ምን ብሎ በማታም በምንም እሱም ተክቶ የሰራውን ወንድማችን አብዲሳንም ቴንኪው ልንለው እንፈልጋለን። በመጨረሻም ሁላችሁም እንኳን ደስ ያላችሁ። ጌታ ኢየሱስ ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። ምንም ብዙ ነገር ለማለት ብዬ አይደለም፣ ጨርሰናል። ግን ግማሽ ደቂቃ በምትፈጅ ነገር ጠቅለል ማድረግ ፈልጌ ነው። በዚህ ጉዳይ ያስተማሩንን አስተማሪዎች በጣም ብዙ ናቸው። አንዱን ጠርተን አንዱን መተው ስለሌለብን ነው። እያንዳንዳችን በልባችን ውስጥ አለው። ይህ መልእክት እንደሚደርሳቸው ተስፋ እናደርጋለን። የዘላለም አምላክ እግዚአብሔር ይባርካቸው እንላለን። እነዚህን ዓመታት ሁሉ አብሮን ከመጀመሪያም ጀምሮ ለነበሩ አስተማሪዎች ምናልባት ስም ብንጠራ የማንጠራው የምንተው ሰው ሊኖር ይችላልና በዚህ ትምህርት ቤት ውስጥ በምንም አይነት መንገድ ያስተማሩን በብዙ በእነሱ ተጠቅመናል። እግዚአብሔር ይባርክልን። እስከዳርን አሼን ልዩ መንገድ የዘላለም አምላክ እግዚአብሔር ይባርካቸው። ይኸው ነው የምለው። ተባረኩ። እሺ እንግዲህ ይሄን ሁሉ ስጦታ ተማሪዎች አውጥታችሁ ለፍታችሁ ተማክራችሁ ስላደረጋችሁልን በዩኒቨርሲቲውም በሌሎች አብረውን ሲያገለግሉ በነበሩ ወገኖች ስም እንግዲህ ሁሉም ስለሌሉ ነው እዚህ ምስጋናዬን ያቀርባለሁ። እግዚአብሔር አምላክ ይባርካችሁ።
ፕሮግራማችንን አሁን እንጨርሳለን። ልክ እንደጨረስን ግን ሳንበታተን በተለይ ተመራቂዎች አንድ ጋር ከፕሮፌሰርም ጋር ፎቶ እንነሳለን። አጭር ደግሞ የኬክ ስነ ስርዓትም ስላለች ኬክም አብረን እንቆርሳለን። ከዚህ ፖስተር ጋር እኔ እንደውም አላየሁትም፣ ከሱ ጋርም አብረን እንነሳለን። Let's
ኢየሱስ ይባላል ነፍሴን ይመልሳል ነፍሴን ይመልሳል ነፍሴን